አይ እንዴት ናቸው? በዛሬ ቪዲዮአችን ኤክስሉካፕ ምን ይመስላል ወይም ደግሞ ከቪሉካፕ ሞር ለምንድን ነው ተመራጭ የሆነው የሚለውን በዚህ ቪዲዮአችን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ላይክ እንዲሁም ሀሳባችሁን በኮሜንት አሳውቁኝ። ቀጥታ ወደ ቪዲዮ እንሂድ። ለምሳሌ እናንተ እንደዚህ አይነት ሶርስ ዳታ አላችሁ እንበል። እዚህ ሶርስ ዳታችሁ ላይ አይተም ኮዶች አሉ። የአይተም ኔም ዲስክሪፕሽን ይኖራል። ከዛ ኳንቲቲ አለ እያለ እስከ ፕራይሱ ድረስ እዚህ ጋር ሊስት ተደርጓል። እናንተ የምትፈልጉት እዛ ሶርስ ዳታችሁ ውስጥ ካሉ አይተም ኮዶች መካከል እዚህ ጋር የተጠቀሱ ወደ 16 የሚሆኑ አይተሞች አሉ። የእነዚህን አይተሞች ኳንቲቲ ነው የተፈለገው። የአንድ የሁለት ኳንቲቲ ቢሆን ኖሮ እዚህ ጋር አይታችሁ ሴሌክት አድርጎ መውሰድ ቀላል ነው። ዳታችሁን በጣም ኤክስፓንድ አድርጋችሁ ሰፋ አድርጋችሁ አስቡትና ከዛ ውስጥ በጣም ብዙ አይተም ከሆነ የተጠየቃችሁት ግን ሶርስ ዳታችሁም ትልቅ ከሆነ ስክሮል እያደረጋችሁ መፈለግ በጣም አሰልቺ ነው የሚሆነው። ኢዚ ዌዩ ኤክስሉካፕን መጠቀም ነው። በባለፈው ቪዲዮአችን ላይ ቪሉካፕን አይተናል። እሱም ቪዲዮ በማየት ኤክስሉካፕን ኦልሞስት ቪሉካፕን ካወቃችሁ የኤክስሉካፕን ኦልሞስት 80-90% የሚሆነውን ታውቁታላችሁ ምን እንደሚሰራ ማለት ነው። ሁለቱም ተመሳሳይ አውትፑት ነው የሚሰጧችሁ፣ ግን ኤክስሉካፕ በኮለመን ላይ ዲፔንድ አያደርግም። ቪሉካፕ ላይ እንዳየነው ላይ ዲፔንድ ያደርጋል፣ ኮለመኑ ላይ ዲፔንድ ያደርጋል አይደል? ሶርስ ዳታችን ላይ ሄደን እኛ ሪተርን ማድረግ የምንፈልገው ዳታ ሶስተኛ ኮለመን ላይ ካለ የዛን የሶስተኛውን ኮለመን ነምበር ስንሰጠው ነው ዳታውን ሪተርን የሚያደርግልን። ኤክስሉካፕ ላይ ደግሞ እንዴት እንደምንጠቀም እናያለን። ፈንክሽኑን በመጻፍ እንጀምርና ኤክስ ሉካፕ ብለን እንጽፋለን እዚህ ላይ ዘን እዚህ ጋር ባጭሩ ፋንክሽን ቦርዱ ላይ መታችሁ ቼፍኤክስ የምትለውን ስትነኩ እንደዚህ ሊስቱን ያስቀምጥላችሁና ኤክስሉካፕ ምን ያስፈልገዋል፣ ኤክስሉካፕ ፋንክሽንን ለመጠቀም ምንድነው ከኛ የሚጠበቀው የሚለው እናያለን። ለምሳሌ በመጀመሪያ ላይ ያለው ሉካፕ ቫልዩ ነው። እዚህ ጋር እንደምታዩት ሉካፕ ቫልዩ ማለት እናንተ ከሶርስ ዳታችሁ ውስጥ የምትፈልጉት ቫልዩ ማለት ነው። ሁለተኛ ላይ ሉካፕ አሬ አለ። ሉካፕ አሬ ማለት እናንተ የምትፈልጉት ሉካፕ ቫልዩ አለ። ያን ሉካፕ ቫልዩ የያዘ ሬንጅ ደግሞ ሶርስ ዳታው ላይ ሉካፕ አሬ ይባላል ማለት ነው። ከዛ ሪተርን አሬ አለ። ሪተርን አሬ ደግሞ ማለት እናንተ ሉካፕ ቫልዩ አላችሁ፣ ከዛ የእናንተ ሉካፕ ቫልዩ የያዘ ሉካፕ አሬ አለ እዛ ሶርስ ዳታ ውስጥ የሱ ኮረስፖንዲንግ ቫልዩ ማለት ነው። ለምሳሌ እኛ ኳንቲቲውን ስለሆነ የምንፈልገው ኳንቲቲያቸውን የያዘው አሬ ሪተርን አሬ ይሆናል ማለት ነው። ቀጥሎ ደግሞ ኢፍ ናት ፋውንድ አለ። ኢፍ ናት ፋውንድ ማለት እናንተ የሰጣችሁት ሉካፕ ቫልዩን ሄዶ እሱ ሶርስ ዳታ ውስጥ ሲፈልገው ማግኘት ካልቻለ ምን ልበላችሁ? ናት ፋውንድ ልበላችሁ? ናት አቬለብል ልበላችሁ? ወይስ እናንተ የምትፈልጉት ኮሜንት ምንድነው የሚለው ነው። ያን ኮሜንት ትሰጡታላችሁ። እሱን ጀነሬት አድርጎ ያወጣላችኋል። ሌላኛው ደግሞ ማች ሞድ ነው። ማች ሞድ ላይ ስትሄዱ ኤግዛክት ማች አለ። ከዛም በኋላ ኤግዛክት ማቹን ካላገኘ ደግሞ -1 እና +1 የሚባል አለ። ወደ ላይና ወደ ስር ከፍና ዝቅ ብሎ ዳታ እንዲያመጣላችሁ እናንተ ኢንት ትሰጡታላችሁ ማለት ነው። ባጭሩ ይህ ነው። እነዚህ ነገሮች ኤክስሉካፕን ረን ለማድረግ የምንጠቀምባቸው ነገሮች ናቸው። ፎርሙላውን እንጻፍና እንደገና በደንብ ዲቴል እንየው። ፎርሙላውን በመጻፍ እንጀምራለን። የመጀመሪያው ላይ ሉካፕ ቫልዩን ይጠይቃችኋል። ሉካፕ ቫልዩ ማለት ቅድም እንዳየነው ምንድነው እናንተ የምትፈልጉት ዳታ ማለት ነው። እዚህ ጋር እኛ የምንፈልገው መጀመሪያ የA001 የተባለ አይተም ኮድ ስለሆነ እሱን ሴሌክት እናደርግለታለን። ለንኮማ ስትሉት ሉካፕ አሬያችሁ። ሉካፕ አሬ ደግሞ ማለት ሶርስ ዳታው ላይ ይሄ A001 የተባለ አይተም ኮድ ያለበት ሬንጅ ማለት ነው። ሶርስ ዳታው ላይ ሶርስ ዳታው ላይ ትገቡና A001 እዚህ ሬንጅ ውስጥ ነው ያለው። ይሄንን ሬንጅ ሴሌክት ታደርጉለታላችሁ ማለት ሙሉ ኮለመኑን ሴሌክት እናደርግለት ዘን ኮማ ስታደርጉ አሁንም ሪተርን አሬው እዚህ ጋር ግሬት ሆኗል። ሪተርን አሬው ደግሞ ማለት እኛ በወርኪንግ ዳታው ላይ የምንፈልገው ምንድነው ኳንቲቲውን ነው። ኳንቲቲው ለኛ ምንድነው ሪተርን አሬያችን ወይም ደግሞ ሬንጁ ይሆናል ማለት ነው። ኳንቲቲውን ትመጡና እዚህ ጋር ሴሌክት ታደርጉለታላችሁ ዘን ኮማ ስትሉ ምን ይመጣል? ኢፍ ናት ፋውንድ። ኢፍ ናት ፋውንድ ከሆነ ምን እንበላችሁ? የእናንተ ኮሜንት ደስ ያላችሁ ነው። እኔ ልበለውና ናት አቬለብል በሚል ውሰደው። እናንተ ናት ፋውንድ ማለት ትችላላችሁ። ዘን ኮማ ስትሉ እነዚህን
ኦፕሽኖች ያመጣላችኋል። ቅድም እንዳልኳችሁ ኤግዛክት ኦፕሽን የምትፈልጉ ከሆነ ዜሮን ታስገባላችሁ። ልክ እናንተ የሰጣችሁትን ሉክአፕ ቫልዩ ሄዶ ሉክአፕ አሬ ውስጥ ሲያጣው ቀጥታ ምንድነው ያመጣላችሁ? ናት አቬለብል ብሎ ያመጣል። በቃ ኤግዛክት ማቹን ብቻ ነው የሚፈልገው። ቀጥሎ ወደ ስር ስትወርዱ እዚህኛው ላይ ደግሞ -1 ይላል። ኤግዛክት ማች ኦር ኔክስት ስሞለር አይተም ይላል። ያ ማለት እናንተ የምትሰጡት ሉክአፕ ቫልዩ ኤግዛክት ማግኘት ካልቻለ ምን ይሆናል ማለት ነው? ኔክስት ስሞለር አይተም ማለት ከሱ የሚያንሰውን አይተም መርጦ የሱን ኮረስፖንዲንግ ኳንቲቲ ያመጣል ማለት ነው። +1 ማለት ደግሞ ተመሳሳይ ሆኖ ግን ከፍተኛውን ያመጣል። ለምሳሌ በA1 እና በA2 መካከል ለምሳሌ A00 1.5 የሚባል እኔ ሉክአፕ ቫልዩ ብሰጠው ከዛ እዚህ ጋር መጥቶ ሉክአፕ አሬ ውስጥ ሲፈልግ ያን A00 1.5 የተባለን ቫልዩ አያገኘው። ሶ ምን ያደርጋል ማለት ነው? -1ን ከመረጥኩለት የA001ን ኮረስፖንዲንግ ኳንቲቲ 50ን እንደ ቫልዩ አድርጎ ያመጣልኛል ማለት ነው። አንድን ከመረጥኩለት ደግሞ ወደ ላርጀሩ ወደ ታችኛው ዝቅ ይልና የA002ን ኳንቲቲ ጀነሬት አድርጎ ሱም ቫልዩ ይሰጠኛል ማለት ነው። ዋይልድ ካርድ ማለት ብዙ ጊዜ ለቁጥር አይሆንም፣ ግን ለምሳሌ በዚህኛው ላይ እኔው ከተባለ A001 ሁሉም ኮመን አላቸው አይደል? A00 ሶ ዋይልድ ካርድን መረጣችሁ ማለት ልክ እናንተ እዚህ ጋር የA001ን ብላችሁ ስነግሩት ከሱ ጋር ተመሳሳይ የሚሆኑ ዳታዎችን ይሰበስብና እሱን ይሰጣችኋል ማለት ነው። እናንተ የምትፈልጉት ኤግዛክት ማቹን ከሆነ ዜሮን ትነኩና ፎርሙላችሁን ትጨርሳላችሁ ማለት ነው። ዘን ኢንተር ስትሉት ቫልዩን እዚህ ጋር ያመጣላችኋል። የምንድነው ያመጣልን? እሱ የA001 ነው። እያንዳንዱ ፎርሙላ እያስገባን ለተቀሩት አይተም ቫልዩዎች እንደዛ መስራት አይጠበቅብንም። ይሄን ቀጥታ ድራግ ካደረጋችሁ ለሁሉም ይሰራልናል ማለት ነው፣ ጀነሬት ያደርግልናል። ምክንያቱም አንድ ፎርሙላውን ካስገባንለት ቀጣይ ላይም ያን እየተከተለ ለሁሉም ኳንቲቲውን ኮረስፖንዲንግ ቫልዩን ያመጣልናል ማለት ነው። XLOOKUP ይሄ ነው ባጭሩ። ከVLOOKUP የሚለየው ይሄ ነው። VLOOKUP ላይ ኮለመኑ ላይ ዲፔንድ ትሆናላችሁ። በXLOOKUP ላይ ግን የኮለመን ዲፔንደንት የለም። ከግራ ወደ ቀኝ ከቀኝ ወደ ግራ እናንተ ደስ ባላችሁ ሜተድ ዳታችሁን መፈለግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። መልካም